የመጀመሪያው የመብት ተጠቃሚ መሆኔ ነው የመጀመሪያው ምክንያቱም እኔ ሴት ነኝ ብዬ የበታችነትን ሳይሆን እኩልነትን ነው ያገኘው። የአውራምባ ማህበረሰብ የሴቶች እኩልነት ጥቅሙ ብዙ ነው። ለሷ ብቻ ሳይሆን ለሁላችንም ስራ ተርፎ እንዳያድር ስራ በችሎታ ነው። እኔ ከበደኝን እሷ አይከበዳትን እሱ ስራ ተርፎ ማደር የለበትም ነው የሚለው በአውራምባ ማህበረሰብ። ጠቀሜታው ብዙ ነው። ከብዙ በጥቂቱ አንደኛ የመብት እኩል ተሳታፊ ሆኛለሁ። በቃ ይሄ መሆን አለበት ብዬ ውስጤ እየፈለገ በወንዴ በላይነት ሳልመራ ሐሳቤን በትክክል ገልጬ በውይይት እኩል ባላንስድ በሆነ መልኩ እየመራን በመሄዳችን ትልቅ የመብት ተጠቃሚ ሆኛለሁ፣ የንብረት ተጠቃሚ ሆኛለሁ። ዶክተር ዙምራ ለምን እህቶቻችን አይደሉም ወይ ትርፍ ጉልበት ካለን ደግሞ ለምን አናግዛቸውም የሚል እሳቤ ነው ያለውና ይሄንን አንጥቶ ሲዘረጋ ሴቶች በመብታቸው ነው የሚሰሩት ስራ በችሎታ ማለት ነው። ከሴቷም እኮ ጠንካራ ልትኖር ትችላለች፣ ከወንዱም ደግሞ ደከም ያለ ስለሚኖር ይሄ ስራ በችሎታ ስራ ተርፎ እንዳያድር በስምምነት ነው የምንሰራው፣ በደስታ እየጣማቸው እየጣመን ማለት ነው። ስራን በጋራ ሰርተን የመገፋፋት ሳይሆን ይሄ አንቺ ነው ይሄ አንተ ነው ብለን ሳይሆን በጋራ ያለውን ስራ በመስራቴ ለጎጆ እድገት አለው። ከዛ በላይ መከባበሩ አለ። እኩልነቱ ሲኖር እሱ ምንና አክብሮ እኔም እሱን አክብሬ በመከባበር እንኖራለን ማለት ነው። የዶክተር ዙምራ ራዕይ ስለሆነ የሴቶች እኩልነት ብሎ መጀመሪያ ነው ያነሳውና አንዲት ሴት ጉልበት እያላት የመብቷም ተጠቃሚ ጭምር ስለሆነ በጣም ነው ደስታ የሚሰማቸውና ያንን ጉልበቷ ተጠቅማ ባህሉ ሳይገድባት የመብቷ ተጠቃሚ ያባቷ ስራ ስለሆነ ያንን ሰርታ ትሸፍናለች ማለት ነው አቅሙ ካላት። ልጆችን በአግባቡ ለማሳደግ እኩል ባላንስ የሆነ አሰራር ስላለ ልጆቻችን ብናስተምር ጥሩ ስነ ምግባር ይዘን ስናሳድግ አሁን እኩልነት ከሌለ ያንደኛው የስራ ጫና ካለ ልጆችም ያን ነገር ይዘውት ያድጋሉ እንደ ቀላል ነገር የሚያዩት ማለት ነው። እኩልነቱን ያሳየን ካደግን ግን ይሄን ስሩ ይሄን አትስሩ ባንላቸው እንኳን የኛ የወላጆቻቸው መሰረት ለልጆቻቸው ትልቅ መሰረት ስለሆነ ልጆችን በአግባቡ ለማሳደግ ጠቅሞኛል ብዬ ነው የማስበው። ሁሉም የሰው ልጅ ይሄንን ቢያገኘው ነው ምኞቴ እንጂ በእኔ በግሌ ጠቅሞኛል። በማንኛውም ነገር ሁሉ መብቴ ተከብሮናል። የሴቶች እኩልነት በሁሉም ዘርፍ መብታቸው የተጠበቀ ነው። ውሳኔ በመስጠት ስብሰባ በመሳተፍ የተዳር አጋሯ ጋር ኢቭን እዚያ ጋር ተወያይቶ የአብላጫ ድምጽ ውሳኔ ያን ተወያይተው አንዴ እኔ ሊሆን ይችላል አንዴ ደግሞ እሷ ሊሆን ይችላልና እኩል ነው መብታቸው። በሀሳብ የበላይነት ነው የሚመራ ከሴቱም ይሁን ከወንዱ የሀሳብ የበላይነት የሷዋ የበላይ ከሆነ እሷ ልትመራው ትችላለች፣ የሱ የበለጠ ከሆነ ደግሞ እሱ ሊመራው ይችላልና እኩል ነው ማለት ነው። በእርግጥ እኔ እዚሁ ተወልጄ ነው ያደግኩት። የሌላውን ባህል አላውቅም። ሴት እናት ነች፣ ወንድ አባት ነው። እናት በሌለበት አባት የለም፣ አባት በሌለበት እናት የለችም። እኩል ናቸው ነው። ሚስቶቻችን ስንል ባዕድ መስለውን ከሆነ እናቶቻችንን በላቸው ነው የሚለው ዙምራ። የኛን ሀሳብ የኛን ወላጆች አግኝቶ በጥብቅ ሲወያዩ በሱ መልኩ ነው ሀሳቡን ያሰረጸው። የኛ ወላጆች እሱን ተቀብለው እየኖሩት ነው ያገኘነው። እዚህ በተግባር የምንኖረውም እሱ ነው። የአውራምባ ማህበረሰብ የሴቶች እኩልነት ለሌላውም ቢደርሰው ላለሁ ሁሉም ቦታ ያሉ እህቶቻችን ከትዳር ጓደኛቸው ጋር እኩል ሆነው የሚኖሩበት በሐሳብ እኩል ተለዋውጠው ተከባብረው የሚሄዱበት ነገር እንዲፈጠር ነው ምኞቴ እንጂ በአውራምባ ማህበረሰብ ውስጥ በጣም ተከባብረን ነው የምንሄደው።